ምን እየገጠመ ምንም ችግር የለውም። አሜን። ደህና። አንዳንድ ጊዜ ፈተናዎች አሉ። አንዳንድ ጊዜ አስቸጋሪ ቀናቶች ይመጣሉ። ስደት አለ። አስቸጋሪ ጊዜያቶችም ይመጣሉ። የህይወት ቀውስ ሊመጣ ይችላል። ነገር ግን ይህ በሚሆንበት ጊዜ አንተ ጽና፣ አትሽሽ፣ አታማር፣ ጽና። በህይወት ሊያልፍ ብቻ ነው የሚመጣውና ዝም ብለህ ጽና። በእርግጥም ያልፋል። አቋም ብቻ ይኑርህ። በአቋምህ ብቻ ጽና። በእውነትም ነገሩ ያልፋል። ትዝ ይላችኋል ኢየሱስ ክርስቶስ በተያዘበት ጊዜ ይህ የእናንተ ጊዜ የጨለማ ኃይል ነው አላቸው። ለአፍታም ነበር፣ ተፈጸመም ሲል አለቀም። የተከበረው የእግዚአብሔር ልጅም በዚያ ነበር። ሃሌሉያ ሃሌሉያ። ስለዚህ በችግር ውስጥ ልታልፍ ትችላለህ። ምናልባት ለእግዚአብሔር መባህን እየሰጠ ዘርህን እየዘራ ድንቅ አጋር ሆነክ በድንገት ስራህን ታጣለህ። ሊከሰት ይችላል። ሊሆን አይችልም የሚል እግዚአብሔር ቃል አንድ ሰው እንኳን የለም። ሊከሰት ይችላል። በድንገት ሁሉም ገንዘብህን ልታጣ ትችላለህ። ሊከሰት ይችላል። ነገር ግን እዚያ ያለ ገንዘብ ያ ብቻ አይደለም ያንተ ንብረት። አስቸጋሪ ቀናቶች ሊመጡ ይችላሉ። ተሳሳትኩ እንዴ አምላኩን? አሁን ለምን ይሄ ሆነብኝ? እኔ ላይ ለምን ይሄ እንደሆነ አላውቅም ብለህ ልትናገርም ትችላለህ። ከዚያ ክርስቲያን ኮንግ ይሄ ባንተ ሊደርስ አይገባም ሊሉም ይችላሉ። እውነትም ብትሆንም የሆነ ነገር ሊከሰት ይችላል። ነገር ግን ምንም ቢፈጠር አሁንም አሸናፊ ነህ። አሜን። ምክንያቱም የህይወት ተግዳሮቶች የማንነትህን ጥራት በፍጹም አይገልጹም። በውሃ ውስጥ ብትገባም አትሰምጥም፣ በእሳት ውስጥ ብትገባም አትቃጠልም ያለ ጌታ አለና። አጠገብህ 1000 በቀኝም 10,000 ይወድቃሉ፣ ወደ አንተ አይቀርቡም ብሏልና። በትዕግስታችሁ ነፍሳችሁን ያዙ አላቸው። በሌላ አነጋገር በራስ መተማመን ይኖራል። ምንም ቢፈጠር ተሸክመው ይሆናል፣ ወደ እስር ቤትም ያስገቡ ይሆናል። ምንም አይደለም። እነሱ እጅ እና እግሮ ያስሩ ይሆናል። ምንም አይደለም። ሊንቁና ሊያገሉ ይችላሉ። ምንም አይደለም። በዓለም ካለው በአንተ ያለው ይበልጣልና። ሃሌሉያ። ስለዚህ ሐሳብን መወሰን አለብህ።